ኢሉዥነሪ ኢሜጅ ወይም ኦፕቲካል ኢሉዥን የሚባለው የእይታ ክስተት አይናችንና አእምሯችን ሪያሊቲ ላይ ያለን ነገር በተለየ መልኩ መረጃ ሲቀበል ሲሆን እነዚህ ምስሎች በቅርጽ በከለር የተለያዩ ኢፌክት በመፍጠር አእምሯችንን ይሸውዳሉ። ታዲያ እነዚህ ምስሎች የኛን ፐርሰናሊቲም ጠቋሚዎች ናቸው ይላሉ። በዛሬው ፕሮግራማችን እነዚህ ግራ የሚያጋቡ ወይም ኢሉዥነሪ ምስሎችን እናያለን። ማንነታችንም የምንፈትሽ ነው የሚሆነው። ወደ ፕሮግራሙ ወደ መጀመሪያው ምስል ስናልፍ ቀጥሎ የምታዩት ምስል አንድ የግድግዳው በጡብ የተሰራ ካፌ ያሳየናል። ታዲያ በጡቦቹ መካከል ያለው ላይን በየመሃላቸው ያለው ቀጥተኛ ነው ወይስ ያጋደለ? ትንሽ ደቂቃ ልስጣችሁና እዩት። ምስሉ ነጭና ቡኒው ተነስቶ በሌላ ከለር ሲተካ ትክክለኛውን ያሳየናል። ይሄም ቀጥ ያለ መስመር መሆኑ ነው። ስለዚህ ይሄ ነገር ፐርሰናሊቲ ቴስት አለው ስላልኳችሁ ያጋደለ ያያችሁ ሰው ካያችሁ አብዛኞቻችን እኔም ጨምሮ እንደዛ ነው ያየሁት። እርብሽ ባለ ነገር ውስጥ ፓተርን የሚያይ ሰው እንዲሁም በፈጠራ የታከለ ፐርሰናሊቲ ሊኖረው ይችላል ሲባል፣ ቀጥተኛ ወይም ስትሬት ያያችሁ ሰዎች ካላችሁ ደግሞ አናሊቲካል ወይም ሎጂክ ላይ በጣም ጥሩ የሆነ ከሚታይ ነገር ይልቅ ትንተናና ሎጂክን የሚከተል አይነት ሰው ነው ይባላል። ወደ ሁለተኛው ምስል ስናልፍ ቀጥሎ የምታዩት ምስል በመጀመሪያ የታያችሁ ልክ አሁን ምስሉን ሲታይ በመጀመሪያ ያያችሁት ምንድን ነው? የአበባ ማስቀመጫ ካያችሁ በጥልቅ የምታዩ ወይም ዲቴል ኦሪየንትድ እና አናሊቲካል እንዲሁም ስትራክቸር ላይ ወይም ቅርጾች ላይ የዳበራችሁ እይታ ያላችሁ ሰዎች ናችሁ። ፊት ካያችሁ ማለት ሁለት የሰው ፊት ለፊት እየተያዩ ከሆነ የምታዩ ያላችሁት አዛኝ፣ ከህግ ይልቅ ሪሌሽንሺፕን የምታስቀድሙ አይነት ናችሁ ይባላል። በሶስተኛ ደረጃ ማሳያችሁ ምስል ሙለር ላየር ኢሉዥን የሚባል ክላሲካል ኦፕቲካል ኢሉዥን ነው የምናየው። በምስሉ ላይ ያለውን እንመልከትና መስመሮች ነው የምናየው። የትኛው እንደሚበልጥ አንድ እዩት። እነዚህ ሁለት መስመሮች በጫፎቻቸው ላይ ያለው አሮ ምልክት አንዱ ወደ ውስጥ አንዱ ወደ ውጪ በመሆኑ ነው እንጂ ሁለቱም መስመሮች እኩል ናቸው። ስለዚህ በፐርሰናሊቲ ይህ ምን ማለት ነው? በቀኝ ያለው ይበልጣል የምትሉ ወይም ያንን ምስል ያያችሁ ሰዎች ከሆናችሁ በኮንቴክስት ተጽዕኖ ስር የምትገቡ ወይም ሰውን ለማስደሰት እንደ ነገሩ የምትመስሉ አይነት ናችሁ። እኩል ናቸው ወይም እኩል አይተናል የምትሉ ካላችሁ፣ ያንን ቀድማችሁ ያያችሁ ካላችሁ ነፃ አስተሳሰብና በራሳችሁ ውሳኔ የምትኮሩ አይነት ሰዎች ናችሁ ይባላል። ወደ ቀጣዩ ምስል እንለፍ። አራተኛ ምስል። ይህን ቀጣዩን ምስል ልክ ስታዩት መጀመሪያ ያያችሁት ምንድን ነው? ሰረዝ ሰረዝ ያሉትን ወይም የተቸከቸኩ አይነት መስመሮችን ካያችሁ ሁሌ አእምሯችሁ ላይ ሩጫ ያለ ብዙ ሀሳብ በአንድ የሚመጣባችሁ፣ እነዚህም ሀሳቦች ወደ ፈጠራ የሚመሯችሁ ሆነው ነገር ግን ፎከስ ብዙ እንዳታደርጉ ሚጫን ነገር ያለባችሁ ናችሁ። በሰውየው ጭንቅላት ላይ ያለ ዛፍ ማደግ ላይ ያለ ዛፍ የምታየው ከሆነ ሚኒንግ የምትፈልጉ ጎል ኦሪየንትድ የሆናችሁ እንዲሁም ስሜታችሁንና ልምዳችሁን ፕሮሰስ ለማድረግ ሰከን ብላችሁ ጊዜ የምትወስዱ አይነት ሰዎች ናችሁ። እንቀጥል። አምስተኛ ምስል እኔ ይህ የምታዩት ምስል ላይ መጀመሪያ የሚታያችሁ ምንድን ነው? ወጣት ሴት ፊቷን አዙራ የታያችሁ ከሆነ ተስፋ የምትሰንቁ የወደፊቱን የምታዩና ጀብድን የምትከተሉ ወይም አድቬንቸር የምትወዱ አይነት ሰዎች ስትሆኑ፣ ያረጁ ሴትዮ የምታየው ከሆነ ብልህ፣ ለባህል ቁብ የምትሰጡ እንዲሁም ጥልቅ ትርጉምን የምትፈልጉ አይነት ሰዎች ናችሁ ይባላል። የመጨረሻ ምስል ላሳያችሁ በዚህ ኢሉዥነሪ ኢሜጅ። ይህ ቀጣይ ማሳያችሁ ምስል በጣም በሆነ ጊዜ ሬዲዮም ቲቪም ላይ በጣም መነጋገሪያ የሆነ ምስል ነው።
አንድ ልብስ ሰፊ የለቀቀው ስፌት ነውና የዚህ ቀሚስ ከለር በጣም ብዙ ሰዎችን አነጋጋሪ ነበር። ምን አይነት ከለር እንዳለው ግማሾቹ በጣም አከራካሪ ሶሻል ሚዲያ ላይ ነበረ። በዚህም ምክንያት ብዙ ጥናቶች እንዲደረጉ ሆኗል። ይህ ምስል ከለሩ ምንድነው? እኔም እየታየኝ ያለው ዋይት በጎልድ ነው ወይም ነጭ ወርቃማ አይነት ቀሚስ ነው። ነገር ግን በትክክል ምስሉ የብሉ ብላክ ነው ወይም ጥቁር ሰማያዊ የምንለው አይነት ቀሚስ ነው ከለሩ ማለት ነው። ይሄ በጣም መነጋገሪያ ሆኖ ነበር። ስለዚህ የኢሉዥነሪ ኢሜጅ ወይም ኢፕቲካል ኢሉዥን የምንላቸው ነገሮች ያሳየኋችሁ ምስል ይህንን ይመስል ነበር። እንደተደሰታችሁ እንደተዝናናችሁበት እንዲሁም እንደገረማችሁ ተስፋ አድርጋለሁ። ራሳችንን የምንፈትሽበት አይነት ፕሮግራም ነው። ይህን ነበረ። ከወደዳችሁት ላይክ፣ ሼር ማድረግ እንዳይነሳ። ያው ምን አይነት ምስል እንዳያችሁ ምን እንደተሰማችሁም ኮሜንት ላይ አስቀምጡልኝ። በሚቀጥለው ፕሮግራም እስክንገናኝ ቴዲ ነበርኩ። ቻው።